ሴት ልጅ ስትወድም ከውስጧ ከልቧ ነው ሁሉ ነገሯን ነው የምታስረክበው። ስትጠላም በዛው ልክ ነው የምትጠላው። ስለዚህ በአሁን ሰዓት ማንም ህይወቴን እንዲያመሰቃቅልብኝ አልፈቅድለትም። በማንም ሰው ትከሻ ላይ መንጠልጠልን አልፈልግም። በራስ መተማመኔን የሚነካብኝን ፈጽሞ አልፈቅድለትም። ስለዚህ ከዚህ በፊት የነበረው ሁኔታ ሁሉ እንዲረሳ ፈልጋለሁ፣ አንተም እርሳው በማለት መለሰችለት። ከዛም እሱ በጣም በተቆጨና በተጸጸተ አንደበቱ እባክሽን እድል እንድትሰጭኝ ፈልጋለሁ እባክሽን እያለ ደጋገመባት። ከዛም እሷ በራስ መተማመን ውስጥ ሆናና በፈገግታ ፊቷ እንዲህ በማለት መለሰችለት። አይሆንም፣ ከዚህ በኋላ እንኳን እንደዚህ አይነትን ሰው አልፈልግም። ራስ ወዳድ የሆነና ለራሱ ብቻ የሚያመቻች ለራሱ ጥቅም ብቻ የሚኖርና ለራሱ ፍላጎት ብቻ የሚያመቻች የሆነን ሰው ከህይወቴ ማራቅ አለብኝ። እኔም በራስ መተማመኔ በዚሁ እንዲቀጥል እፈልጋለሁ በማለት መጨረሻ ላይ ስልኩን ዘጋችበት። አዎ ህይወት አንድ እድል ትሰጣለች። ያንን እድል እንዴት መጠቀም እንዳለብህ ካላወቅ ከዚህ ታሪክ መማር ይኖርብሃል። ምናልባት ሴቶች ሲወዱህና ሲያፈቅሩህ እንዲሁም ላንተ ልዩ ቦታ ሲሰጡህ ምናልባት አንተ ከሌሎች ወንዶች የተለየ ቦታ እንዳለህና የተለየ ነገር እንዳለህ አርገህ እንዳታስብ ያ እድል ሊጠፋ ይችላል። ስለዚህ መጠቀም ካለብህ ያንን እድል በትክክል በአግባቡ ልትጠቀምበት ይገባል። ምክንያቱም የሴቶችን ባህሪ በደንብ ካወቅከውና ካጤንከው ሲወዱም ሆነ ሲጠሉ በጣም ድንበርን ያልፋሉ። ያንን ነገር አንተም ልታውቀው ይገባል ማለት ነው። በሴት ላይ ቁማርን የምትጫወት ከሆንክ የሆነ ሰዓት ላይ ያ ቁማር ዙሮ አንተን ሊያጠምድህ ይችላልና ከዚህ ታሪክ ልትገነዘብ ይገባል። በተመሳሳይም እህቶች ከዚህ ታሪክ የምትማሩበትን አንድ ነገር ሹክ ልበላችሁ። ወንዶች ብዙ ጊዜ ምርጫን ሲያጡ እንጂ ሊመጡ የሚችሉት መጀመሪያውንም ከናንተ ከራቁ በጣም ብዙ ምርጫዎችን አይተውና ብዙ ሴቶችን ተመልክተው ነው ተመልሰው ወደ እናንተ ሊመጡ የሚችሉት። ስለዚህ እንደዚህ አይነት ቁማር የሚጫወትብሽን ወንድ በህይወትሽ ውስጥ ልታሳትፊው አይገባም። ምክንያቱም የራስሽን በራስ መተማመን አጥፍቶ የራሱን በራስ መተማመን ሊገነባ ይፈልጋልና ከዚህ ታሪክ ልትማሪ ይገባል።